ክፍል 4 ክፍያ እና ሂሳብ አያያዝ። የክፍያ ምክንያቶች ወይም ፔመንት ሪዝን። ወደ ፋይናንስ ዘርፍ ስንገባ መጀመሪያ የምናገኘው የክፍያ ምክንያት ወይም ፔመንት ሪዝኒንግ ነው። እንደገቡ ከዚህ በፊት የተደረጉ የክፍያ ምክንያቶችን ዝርዝር የሚያገኙ ሲሆኑ እዛ ውስጥ የክፍያውን ምክንያት፣ መጠኑ፣ የተመዘገበበትን ቀን፣ ሁኔታውን እንዲሁም አክሽን ወይም እርምጃ ዘርፍን ያገኛሉ። በእርምጃ ስር ሁለት ዋና ዋና ተግባራቶች ይገኛሉ። አንደኛ በጊዜያዊነት አቁም ወይም ዲአክቲቬት። አንድን የክፍያ አይነት ለጊዜው ለማቆም ሲፈልጉ ይህን ይጠቀማሉ። ይህን ሲጫኑ ድርጊቱን ለማረጋገጥ ፖፕአፕ ሲመጣልዎት እዚህ ጋር መደብን በጊዜያዊነት አግድ የሚለውን በመጫን ዲአክቲቬት ወይም ማገድ ይችላሉ። ሁለተኛ ማስተካከያ ወይም ኤዲት። እዚህ ውስጥ ሲገቡ የክፍያውን ምክንያት እንዲሁም የክፍያውን መጠን ለማስተካከል ይችላሉ። ማስተካከያውን ከጨረሱ በኋላ ከስር የሚገኘውን ማስተካከያውን ሰንድ ወይም ሴቭ ቼንጅስ የሚለውን በተን በመጫን ማስተካከያችሁን ማጽናት ይችላሉ። ከዝርዝሩ በላይ የሰርች ወይም የፍለጋ ባር ሲኖር እዚያ ውስጥ የምክንያቱን ስም በመፈለግ የሚፈልጉትን የክፍያ ምክንያት ማግኘት ይችላሉ። አዲስ የክፍያ ምክንያት ለመመዝገብ በስተቀኝ ከላይ በኩል የክፍያ ምክንያት መዝገብ የሚለውን በተን መጫን ይችላሉ። አሁን በጎን ገጽ የሚመጣላችሁ ሲሆን እዚህ ገጽ ላይ የክፍያውን ምክንያት እንዲሁም የክፍያውን መጠን ይሙሉ። ሲጨርሱ ምድብ ወይም አድ ካታጎሪ የምትለዋን በተን በመጫን ምዝገባውን ማጠናቀቅ ይችላሉ።